አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? የቲማ ዩቲዩብ ተከታታይ ሁሉ ሰላም ሁሉ አማን ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ክርስቲያን ወገኖች ሰላም ሰላም ብያለሁ። ያው ሰሞኑን ጠፍቻለሁ፣ ቪዲዮም እየሰራሁ አይደለም፣ ላይቭም እየገባሁ አይደለም። ድግስና ሰርግ ነበረ፣ በዛ ምክንያት ጠፋሁ። ሰርግም ነበረ እንደገና ደግሞ ድግስም ድግስ አልኩ። አቦ ወሬው ጠፋብኝ። ትምህርትም ተዘጋ። ሁለቱም ባንዴ ላይ ገጠመ፣ ሰርጉም ትምህርቱ እና በዛ ምክንያት እንኳን ቪዲዮ ለመስራት ምግብ ለመብላት ሰዓት የለኝም ነበረ። በጣም ከባድ ነበር። ልጆቹ ጫጫታ፣ የሴቶቹ ጫጫታ፣ ሁሉ ነገር ይከብድ ነበር እና አልሐምዱሊላህ መታገስ ጥሩ ነው። ሰርጉ አለቀ፣ ድግሱ ወጣ። አሁን እንግዲህ ባልና ሚስት የተያይዘው ተሳፍረዋል። 15 ቀን ተሳፍረውልና ለረፍት ሰራተኛ ረፍት። አሁን ግቢ ላይ ሆኜ ነው፣ ግቢ አጅ ተብዬ ነው እየቀረጥኩ ያለሁት እና ግቢ ላጸዳ ነው። ሰው እየመጣ ነው። ይሄ አስፓልት ይመጣል ይሄዳል እና በጣም ከባድ ነበር። ከባድ ነበረ። እና ይከብድ ነበረ። ብቻ አልሐምዱሊላህ ሁሉ አሁን ይሄ እረፍት ላይ ነን። ለ15 ቀን አይመጡም ሙሽሮቹ። ባልና ሚስት ተያይዘው ሄደዋል። እረፍት ነው እኛ ጋር አልሐምዱሊላህ። እረፍት ሰራተኛ ያርፋል። አለበዛ አሁን ሙሽራይቱ ከመጣች ደግሞ ግርግር አለ፣ ድግስ አዜማ አለ፣ ምን አለ። በዛ ላይ ሴቶቹ ይሰባሰባሉ፣ ልጆቹ ይመጣሉ። ልጆቻቸውን ይዘው የሚመጡት በቃ ታክ 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 ሲል ነው በቃ የሚውለው ማለት ነው ቤቱ። እና ሰው ሳይኖር ግን ደስ ይላል። ግቢው ጭር ሲል ደስ ይላል። ግቢው ምኑ ደስ ይላል። ወላሂ ሰው ሲበዛ ለካ በሽታ ነው። እውነቴን ነው። ሰው ሲበዛ በሽታ ነው። እና ድግሱም አለቀ። ግን አሁን ሙሽራዋ ከመጣች ደግሞ መልሶ እንደ ድግስ በሉት ጋጋታው ይሰባሰባል እና ሰርግ ሲሆን ሴቶቹ የተለያየ ስታይል ነው የሚያወጡ። አንዲቱ ስትል አንዲቱ ይሄ ስታይል አላማረም ትላለች፣ አንዲቱ ትመጣለች ትቀይራለች። ሐላዋ አንዱ እዛ እናረጋለን ደግሞ መልሶ እንባላለን። ብቻ እንደዚህ ነው ያዞሩን። እንደዚህ ያው ታውቃላችሁ፣ የአረብ ሀገር መሰረቶች ታውቃላችሁ፣ መዳሞች በጣም ከባድ ነው። ሲያዞሩን ጭንቅላታችንን እና እኛን እንደዚህ ምን ሲያዞሩን ምግብ እንኳን ብሉ አይሉንም። ኑ ስሩ ምግብ ምሳ ልንበላ ቁጭ ዘንድ ጥሪያቸው ብዛቱ ኑ እንደዛ አድርጉ፣ በዛ ውሰዱ፣ እንደ አንጡ ወይ ቡና አድርዙ። ብቻ አልሐምዱሊላህ ልክ ምን ደከመ አይመስላቸውም እኛን ማለት ነው። እነሱ ግን ትንሽ ስራ ሰሩ፣ ወገቤን አመመን ደከመን ይላሉ። እኛ ግን እንኳን የሚደክመን አይመስላቸውም። ሱብሃንአላህ ብቻ ከባድ ነው። ብቻ አረብ ሀገር ይከብዳል። እኔ አረብ ሀገር በጣም ከባድ ነው። እና ሰርጉም አለቀ፣ ያው አልቋል። ግን ሙሽራዋ ስትመለስ አሁንም ይመለሳል ማለት ነው ሰርጉ። እነሱም መጨፈር፣ መብላት፣ መጠጣት፣ መደሰት ነው እዚህ በዱንያ ላይ የሚፈልጉት። እና አሁንም ግርግሩ ይቀጥላል። ሙሽራዋ ከ15 ቀን በኋላ ስትመጣ ማለት ነው።
ግርግር አሁን ለራሱ ይሄን አስተካክል ግቢ ተብዬ ነው። ይሄን አስተካክል ነው አጂ ተብያለሁ። ልጁ ስለሄደልኝ ማለት ነው። ይዞ ሰው ወደ ገጠር ቦታ ልጁ ይዞ ሄዶ ነው አሁን እንደዚህ ዘና ብዬ ቪዲዮ እየሰራሁ ያለሁት። አለበለዚያ እንደው ሀቀጅ እሱን ከወዲህ ስል እንኳን ቪዲዮ ለመቀረጽ እንደዚህ ምሳ ያለ መብላት ነው። አንድ ጎርሼ ነው መኪና አይኑ እያየ ነው የሚገቡት። እስቲ እና ቤተሰብ አሁን ይሄን ከኋላ ያለውን አጂ ተብዬ ነው። ይሄው ዕቃ ያንን አጂ ተብዬ ነው። ይሄ እንደ ሀዲቅ እዚህ ይቀመጣሉ፣ ሲፈልጉ እዚህ ይቀመጣሉ፣ ሲፈልጉ ደግሞ እዚህ ፊት ለፊት አለ ኬማ ይቀመጣሉ። ጌጣቸውን ሲያማቸው ቦታ ይቀይራሉ ሴቶቹ። አንድ ቦታ አይቀመጡም። እነሱ ቁጭ ብሎ መብላት ስለሆነ ስራቸው ወደዚህ ሲያማቸው ከኬማ ወጥተው ደግሞ ወደዚህ ይመጣሉ። ይሄ ኩርሲ አለ እዚህ ይመጣሉ። እሱ ሊደረደር ነው ቤተሰብ። ይሄ ጋር ደርድሩ ተብዬ ይሄን ሳጠራ ነው የሚባለው። ሳጠራ ደርድሪ ተብዬ ነው። ይሄን እደረድራለሁ። አሁን መዳም ሳትመጣ ይሄው እዚህ ሳጠራ በኪስ ሙሉ ተቀምጧል። የሰርጉ ማለት ነው። እና ቤተሰብ እንደዚህ እነሱ ፈጣሪ አድሏቸዋል፣ እንደኛ አይደሉም። ብቻ አልሐምዱሊላህ እኛም አልሐምዱሊላህ ሙሉ ጤና ያለው ሰው ትልቅ ሀብታም ነው። ዋናው ለሰው ልጅ ጤና ነው። እና መዳምዬ ሳትመጣ ሰውየው ሳይመጣ እና መዳምዬ ሳይመጡችን ቦረሽ ላድርግና ወደ ልጅ ይመጣል። ልጁ ይመጣል። ወደ ልጅ እገባለሁ ማለት ነው ስራ። እና ይኸው እንግዲህ ድግሳችን ራሳችንን አዙሮን ጨረስ። አልሐምዱሊላህ ደስ ይላል። ግን አየሩ ብርዱ ደስ ይላል ከሙቀቱ። መቼም ብርድ ይሻላል እና ብርድ ይሻላል። ግን ብርዱ ሀሪፍ ነው። ሙቀቱ ልብ ነው የሚከዳውና ለነሱ ደግሞ ብርድ በጣም ነው የሚወዱት። እንደፈለጉ ይቀመጣሉ ውጭ ወጥተው። ልጆቹ ደግሞ አመችቷቸዋል ብርድ እና ቤተሰብ ላይክ እና ሰብስክራይብ እንዳትረሱ። ላይክ ሰብስክራይብ እንዳትረሱ ቤተሰብ። አበባ ውሃ ጠጪ ተብያለሁ። ይሄን አበባ እነዚህን አበባዎች ውሃ ጠጪ ተብያለሁ። ሙቀቱ ሲመጣ እኮ ድርቅ ይላሉ። ዝም ብለው ነው የተከሏቸው። ረቀስ ይሄ ዝምባቤ አይደርቅም። ዝምባቤው አይደርቅም። ደስ ሲል ጭር ብሎ ግን የሰርጉ ቀን ማለት ነው። ይሄ ሰሞኑ ልጆቹ ሲሉ ራሴ ሊፈነዳ፣ በዛ ላይ ጉሮሬን አመመኝ፣ በዛ ራሴ የልጆቹ ጫጫታ። ልጆቹ በጣም እናቶቻቸውን ተከትለው ያው ፋሚሊ የተባለ ይመጣል። ሰርጉ ነው እንዳለ ነው የመጡት። የልጆቹ ጫጫታ እዛ ስናጸዳ ሳይቆሽሻል፣ እዚህ ስናጸዳ ሳይቆሽሻል። ሴቶቹ በዛ ላይ ጥሪያቸው። ልጆቹ ደግሞ ስነ ስርዓት የሚባል የለም። የአረብ ልጅ እኮ ስነ ስርዓት የለውም። እና እንዳለ ሀላውን ይዘው ቦካት ያረጉታል። ሀላውን አሽሩን ይደፉታል። እንደምንም ብሎ ወጣ ሰርጉ ማለት ነው።
እና ልባችንን አድርቀው ወጣ ሰርጉ። ብቻ አልሐምዱሊላህ ወጣ። ያው ትዕግስት ነው። በትዕግስት ሰራተኛ እንደምንም ተቃጥሎ ተናደንም ተፋጨንም ተቃጠልንም ድግሱ አለቀልን ማለት ነው። ብቻ አልሐምዱሊላህ ሁሉ ነገር ለበጎ ነው። ልባችን ውልቅ አድርጎ ደግሞ አይተኙም። ብርድ ስለሆነ ሌሊቱ ሙሉ ሲያወሩ ሲበሉ ሲጠጡ ነው የሚያድሩት፣ ሲጨፍሩ። በቃ ብርድ ነው። ሰርግም ገጥመላቸው ለጭፈራ አመቻቸው። አሾ ሲሉ ነው የሚያድሩት። እዚህ ኬማው ቁጭ ብለው ኬማውና የኛ ሰራተኛ ክላስ ደግሞ የተያዘ ነው እና ድምጻቸው ሴቶቹ እዚህ ጆሮዬ ነው የሚገባው። የኔ ማነው መስኮት ቢዘጋም እንኳን የሚከፈት ይሰማል። እና ብቻ አልሐምዱሊላህ ዋናው ነገር ጤና ነው እና ጤና ላለው ሰው ብቻ ሰብር ሀገራችንን ሰላም ያርግልን እና ወደ ሀገራችን ያብቃን። ከአረብ ግርድና አላህ ያውጣን። ከሰራተኝነት አውጥቶ ወደ ሀገራችን ዋናው ደግሞ ሀገራችን ሰላም ይሁን። ሰላም ነው ለሰው ልጅ ባይበላ ባይጠጣ እና ቤተሰብ ላይክ ሰብስክራይብ እንዳትረሱ። ላይክ አድርጉ፣ ሰብስክራይብ ደውሏን ተጫኗት እና ልጅ ሳይመጣ ቶሎ ግቢ ላጸዳ ነው። ባይ ባይ። በያላችሁበት ሰላም ሁኑ።